በዛሬው ዕለት ለመስጠት የተፈለገው መረጃ በአማራ ብሔራዊ ክልላዊ መንግስት ግብርና ቢሮ የ2017-18 የመኸር ምርት ዘመን የሰብል አሰባሰብና አጠቃላይ የድህረ ምርት ብክነትን የተመለከተ መረጃ ለመስጠት ነው። እንግዲህ በክልሉ 5.4 ሚሊዮን ሄክታር ማሳ በዘር ለመሸፈን ታቅዶ 5.5 ሚሊዮን ሄክታር ከእቅድ በላይ በዘር ተሸፍኖ በዚህም እንግዲህ 5.5 ሚሊዮን ሄክታር በማልማት 187 ሚሊዮን ኩንታል ምርት ለመሰብሰብ ነው እቅድ ይዘን እየሰራን ያለ ነው። እንግዲህ ሁላችንም እንደምናውቀው የምርት ጭማሪን ለማስመዝገብ ከፍተኛ የሆነ ርብርብ እየተደረገ ነው ያለ። የማዳበሪያ አቅርቦት፣ የእርሻ ድግግሞሽ፣ የአረምና ተባይ መከታተል፣ የቁጥቋጦና አረም እንደዚሁም በርካታ ለአስጨራሽና ጉልበት የሚፈጁ የግብርና ልማት ስራዎች እንሰራለን። ግን ደግሞ በተገላቢጦች ስታየው ይሄን ስንሰራ ይሄን ስናደርግ ግባችን የሰብል ቁመና ጥሩ እንዲሆን መልካምነት እንዲኖረው የፍሬ አሞላሉም እንዲያምርና ስናየው ደስ እንዲለን ብቻ አይደለም። ምክንያቱም የሰብል ቁመናና ፍሬ አጠላለፍ በምታደርገው እንክብካቤ በምትጠቀምበት ቴክኖሎጂ ይወሰናል። ትክክልም ነው ይገባልም። ግን ደግሞ የመጨረሻ ግባችን አርሶ አደሩ ለፍቶ ደክሞ ወጥቶ ወርዶ የለፋበት ምርት በተለያየ ምክንያት ሳይባክን ሲገባ ነውና ውጤቱ ወይም የኢኮኖሚ ተጠቃሚነቱ ተረጋገጠ የሚባለው። ስለዚህ ለዚህ ለድህረ ምርት ብክነት ልክ ለምርት ጭማሪ የምንሰጠውን ያህል ትኩረት የምንለፋበትን ያህል ድክመት ለምርት ብክነትም ልዩ ትኩረት ሰጥተን መስራት አለብን። ለምሳሌ ጥናቶች እንደሚያሳዩት ከ30% በላይ የምርት ብክነት ይከሰታል ማለት። ለምሳሌ አንድ እህል ጤፍ ሊሆን ይችላል፣ በቆሎ ሊሆን ይችላል፣ ሰሊጥ ሊሆን ይችላል፣ ማሽላ ሊሆን ይችላል። አንድ ኩንታል እህል 10 ሺህ ብር ያወጣል ብለን ብንገምት ለ30% ባከነ ማለት 3000 ብሩ መሬት ላይ ባከነ እንደማለት አድርገን ለአርሶ አደሩ በሚገባው መልኩ በሚገነዘበው መልኩ እንዲቆረቁረውና እንዲቆጨው አድርገን መረጃዎችን መስጠት አለብን ማለት ነው። ስለሆነም አሁን የምርቱ አጠቃላይ የምርት አሰባሰብ ሂደቱ በጥሩ ሁኔታ እየሄደ ነው። ከ5.5 ሚሊዮን ሄክታሩ 1.64 ወይም ደግሞ ከ28% በላዩ ተሰብስቧል። ይሄ እንግዲህ እንደ አካባቢው የአየር ሁኔታ፣ አግሮ ኢኮኖሚ ሁኔታ፣ የአየር ንብረት ሁኔታ ስለሚለያይ ደገው ቀስ ብሎ ቆለው ፈጥኖ ስለሚደርስ ክልሉ ደግሞ ሰፊ ስለሆነ ከጠቅላላ ሁኔታው ስታይ ግን የምርት አሰባሰቡ ሂደት በጥሩ ሁኔታ እየሄደ ነው። አሁን 1.64 ሚሊዮን አልኩ እንጂ ነገ ወዲያ ሰኞ ማክሰኞ ደግሞ በጣም አንዴ ነው የሚያሻቅበው። ምክንያቱም በየቀኑ እህሉ እየደረሰ እየተሰበሰበ ነው የሚሄድና አርሶ አደሮች ቴክኖሎጂን በመጠቀም ኮምባይን ሃርቨስተር በመጠቀም የመሰብሰቢያ ማሽኖችን በመጠቀም ሁለገብ የሰብል መሰብሰቢያ ማሽኖች አሉ፣ የበቆሎ መሰብሰቢያ ማሽኖች አሉ። እንደ ክልል 76 ኮምባይን ሃርቨስተሮች አሉ፣ 540 ሁለገብ የሰብል መሰብሰቢያ አለ፣ 420 የሚሆን ደግሞ የበቆሎ መፈልፈያ አለ። እንግዲህ እነዚህን በመጠቀም ቴክኖሎጂን በመጠቀም እንደዚሁም ደግሞ በትብብር በቅንጅት በጋራ በወንፈል በመተባበር ፊት የደረሰውን ቀድሞ በመሰብሰብ አርሶ አደሩ ራስ በራሱ እየተጋገዘ በባህሉ በአካባቢው ሁኔታ እንዲሰበስብ ምርቱን እንደ ቢሮ እንመክራለን ማለት ነው። በአጠቃላይ አሁን ኮምባይን ሃርቨስተር ሲባል ሁሉም ተራራማ አካባቢው፣ ሜዳማ አካባቢው፣ ሸለቋማ አካባቢው በኮምባይነር ይሰበሰባል ማለት አይደለም። ለኮምባይነር ሃርቨስተር ወይም ደግሞ ለመሰብሰቢያ መኪና የሚመቹ ቦታዎች በሰፊው ስራ እየተሰራ ነው። ስለሆነም ይሄ ሲባል ግን ሙሉ በሙሉ እንደ አማራ ክልል ገና ሰፊ የሜካናይዜሽን አብዮት መፍጠር አለብን። ትክክል ነው ይገባል። ግን ያሉትም ደግሞ በአግባቡና በትክክል በአጠቃላይ በአርሶ አደሩ ትብብርና ቅንጅት መሰራት አለበት። አርሶ አደሩ በሜካናይዜሽን እህሉን ሰበሰበ ወይም በኮምባይን ሃርቨስተር እህሉን ሰበሰበ ማለት ምንድነው? ጉልበቱን ይቆጥብለታል። የጉልበት የተቆጠበ ጉልበት ደግሞ ተማሪዎችን እንዲማሩ ያደርጋል፣ ወደ መስኖ ስራ እንዲሰማራ ያደርጋል፣ ወደ ተፈጥሮ ጥበቃና እንክብካቤ ትኩረቱ እንዲያደርግ አርሶ አደሩ ስለሚጠቅም በዚህ ልክ አድርገን መስራት አለብን ለማለት ነው። ዘመናዊ ግብርና ለሁለንተናዊ ብልጽግና ለማለት እፈልጋለሁ። አመሰግናለሁ።